በጀት ዓመት የመጀመሪያው ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ተናግረዋል። ኮሚሽነር ዘለቀ በልዩ ኢኮኖሚ ዞኖች ውስጥ ከሚገኙ ኢንቨስትመንቶች ከውጭ ንግድ ከ49 ሚሊዮን ዶላር በላይ ገቢ መገኘቱንም አንስተዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፍቃድ መሰጠቱን ጠቅሰው ፍቃድ ከተሰጣቸው የውጭ ባለሀብቶች መካከል 34ቱ በቅርቡ ክፍት በሆነው በገቢና ወጪ ንግድ ላይ የተሰማሩ መሆናቸውን ተናግረዋል። በግብርና ማኒፋክቸሪንግ፣ ማዕድናት ማውጣት፣ ቱሪዝምና አይሲቲ ዘርፎች ለባለ ሀብቶች የኢንቨስትመንት ማበረታቻዎች እየሰጡ መሆኑንም ጠቅሰዋል። በተጨማሪም ገቢና ወጪ ንግድን ጨምሮ በፋይናንስ ዘርፍና በተለያዩ ሴክተሮች ባለ ሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን እንዲያፈሱ እየተሰራ መሆኑን ኮሚሽነሩ አመልክተዋል። በአጠቃላይ የውጭ ቀጥተኛ ኢንቨስትመንት በመሳብ በውጭ ምርቶች፣ በስራ ዕድል ፈጠራ፣ ፈቃድ የወሰዱ ፕሮጀክቶች ወደ ማምረት ለማሸጋገርና በቀልጣፋ አገልግሎት አሰጣጥ በርካታ ተግባራትን በማከናወን ስኬቶች ተመዝግበዋል ማለታቸውን ኢዜአ ዘግቧል። አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ ተወሰደ። በተያዘው በጀት ዓመት ባለፉት 4 ወራት ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማት በተገኙበት መድረክ ላይም ነው። በመድረኩም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን በበጀት ዓመቱ ባለፉት 4 ወራት ከወጪ ንግድ 3.37 ቢሊዮን ዶላር ገቢ መገኘቱን ገልጸዋል። የአገልግሎቱ አሰጣጥ ላይ በተከናወነ ስራ 1.34 ሚሊዮን የኦንላይን ምዝገባና ፍቃድ ስራ መከናወኑን፣ በተከናወኑ ስራዎችም ተጨባጭ ውጤቶች መመዝገባቸውን ተናግረዋል። አክለውም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁመው ከነዚህ ውስጥም 59 የንግድ ድርጅቶች ላይ እርምጃ ተወስዷልም ብለዋል። ባለፉት 4 ወራትም ከውጪ ንግድ 2.84 ቢሊዮን ዶላር ገቢ ለማግኘት ታቅዶ 3.37 ቢሊዮን ዶላር ገቢ መገኘቱን አብራርተዋል። ከኢትዮጵያ ከውጭ ንግድ በተለይም ከእንስሳት ሀብት ተገቢ ጥቅም እንድታገኝ በትኩረት እየተሰራ ነው ብለዋል። የገቢና ወጪ ምርት ጥራትን ለማረጋገጥ በተከናወነ ስራ 1.28 ሚሊዮን ሜትሪክ ቶን የገቢና 134,000 የወጪ ምርቶች እቃዎች ላይ ቁጥጥር መደረጉንም ገልጸዋል። ከ13 ሚሊዮን ብር በላይ በሙስና የተመዘበረ ገንዘብ ወደ መንግስት ካዝና እንዲመለስ መደረጉ ተገለጸ። ይህ የተገለጸው በምስራቅ ትግራይ ዞን የስነ ምግባርና ጸረ ሙስና ኮሚሽን ጽህፈት ቤትና በአዲግራት ዩኒቨርሲቲ አዘጋጅነት ትውልድ በስነ ምግባር ተቋማት አሰራር በሚል መሪ ሀሳብ ዓለም አቀፍ 22ኛ የጸረ ሙስና ቀን በተከበረበት ወቅትም ነው። የትግራይ ክልል ምስራቅ ዞን የስነ ምግባርና ጸረ ሙስና ኮሚሽን ጽህፈት ቤት በሙስና ምክንያት ተመዝብሮ የነበረ ከ13 ሚሊዮን ብር በላይ የሚሆን የመንግስትና የህዝብ ሀብት ወደ መንግስት ካዝና እንዲመለስ መደረጉን አስታውቋል። የኮሚሽኑ የምስራቅ ትግራይ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ምስጉና መለሰ እንደገለጹት በ2017 እና በ2018 ዓ.ም የስራ ዘመን ውስጥ ከ13 ሚሊዮን ብር በላይ የሚሆን የተመዘበረ ገንዘብ ወደ መንግስት ካዝና ገቢ ሆኗል ብለዋል። በተጨማሪም 6000 ካሬ ሜትር መሬት በህገወጥ መንገድ ተይዞ የነበረ ሲሆን ይህም መሬትን ወደ መንግስት የመሬት ባንክ እንዲገባ በፍርድ ቤት ውሳኔ መሰጠቱን ገልጸዋል። በመድረኩ ላይ የተገኙት የአዲግራት ዩኒቨርሲቲ ፕሬዝዳንት ዶክተር ገብረ ሚካኤል ወልደ ገብርኤል ሙስና ድንበር የለሽ ወንጀል መሆኑን ገልጸው ለመቀነስ ጠንክሮ መስራት እንደሚያስፈልግም አሳስበዋል። አክለውም የሙስና አደጋ ለመቀነስ የመንግስት ተቋማት የአገልግሎት አሰጣጥ ከልማዳዊ አሰራር ወደ ዲጂታል ቴክኖሎጂ ማሸጋገር ወሳኝ እንደሆነ ገልጸዋል። ዘመናዊ አሰራር መተግበር በተለይም በግዢ ስርዓቶች፣ በንብረት አስተዳደርና በአጠቃላይ የፋይናንስ አስተዳደር ላይ ትልቅ ለውጥ ያመጣል ሲሉ አስረድተዋል። በመድረኩ ማጠቃላይ ላይም የመንግስት አመራር ሀብታቸውን ያስመዘገቡበት ሰነድም ለተሳታፊዎች ይፋ መደረጉን የምስራቅ ትግራይ ዞን የኮሚኒኬሽን ጉዳዮች ጽህፈት ቤት ዘገባ አስታውቋል። አድማጮቻችን ጄፒ 106.7 ላይ ትገኛላችሁ። የዕለት አርብ የማለዳ 1 ሰዓት ዜናዎች ወደ እናንተ መድረሳቸውን አሁንም እንደቀጠሉ ነው። ወደ ውጭ ዜና ስናልፍ የዲሞክራቲክ ኮንጎና የሩዋንዳ መሪዎች የሰላም ስምምነት ሊፈራረሙ ነው። የዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መሪዎች በዋሽንግተን በተካሄደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባዘጋጁት ስብሰባ ላይ በክልሉ የረጅም ጊዜ ግጭት ለማስቆም ያለመ የስምምነት ፊርማ ሊፈራረሙ መሆኑ ተሰምቷል። ከጉባኤው በፊት በሀብት የበለጸገ ምስራቃዊ ዲሞክራቲክ ኮንጎ በመንግስት ኃይሎችና በሩዋንዳ ይደገፋሉ ተብሎ በሚታ
በማይታመኑ አማጽያን መካከል ያለው ውጊያም ተባብሷል። የዲሞክራቲክ ኮንጎ ጦር ተቀናቃኞቹ የሰላም ሂደት ለማበላሸት ሞክሯል ሲል የከሰሰ ሲሆን ነገር ግን M23 አማጽያን ሰራዊቱ የተኩስ አቁም ስምምነት በመጣስ ጥቃት መጀመሩን ተናግሯል። በአመቱ መጀመሪያ ላይ በM23 በሺዎች የሚቆጠሩ ሰዎች ተገለዋል። ሌሎችም ከቤታቸው እንዲወጡ ባደረገው ጥቃት የምስራቃዊ ዲሞክራቲክ ኮንጎ ሰፊ ክፍሎች ተቆጣጥሯል ሲል ቢቢሲ አፍሪካ በዘገባው አስፍሯል። የዲሞክራቲክ ኮንጎ ፕሬዝዳንት ፌሊክስ ቲሼኬዲና የሩዋንዳ አቻቸው ፖል ካጋሜ ከቅርብ ዓመታት ወዲህ በተደጋጋሚ ሰጣ ገባ ሲነጋገሩ ቢቆይም አንዳቸው ሌላቸውን በግጭቱ ጀምሯል ሲሉ ይካሰሳሉ። ትራምፕ የሁለቱ ሀገራት የውጭ ጉዳዮች ሚኒስትር በሰኔ ወር ላይ የሰላም ስምምነት እንዲፈርሙ ይደረጋል ያሉ ሲሆን ይህም የከበረ ድል ነው ሲሉም አወድሰውታል። የዓለም ጤና ድርጅት 1 ሚሊዮን ሰዎች በወባ በሽታ መሞታቸውን አስታወቀ። የዓለም ጤና ድርጅት እንዳስታወቀው በዓለም ጤና ድርጅት የሚመከሩ ክትባቶችን ጨምሮ አዳዲስ የወባ መሳሪያዎችን በስፋት መጠቀም አስፈላጊ መሆኑን ገልጿል። ይህም በበሽታው በ2024 በ170 ሚሊዮን ሰዎች መጠቃታቸውና 1 ሚሊዮን የሚጠጉ ሰዎች መሞታቸውን አስታውቋል። እንደ አውሮፓውያን አቆጣጠር በ2021 የመጀመሪያዎቹ የወባ ክትባቶች ከጸደቁበት ጊዜ አንስቶ 24 ሀገራት ወደ ብሔራዊ የክትባት መርሃ ግብሮችም ገብተዋል ሲል ኤጀንሲው ዓመታዊ የዓለም የወባ ሪፖርት ላይ ባወጣው ግኝት አመልክቷል። ወቅታዊ የወባ መከላከያ ክትባት በ2012 ከነበረው 0.2 ሚሊዮን ወደ 54 ሚሊዮን በ2024 መድረሱም ተገልጿል። በዚህም 47 ሀገራት በወባ ነፃ እንደሆኑም ተመላክቷል። እነዚህ ግኝቶች ቢኖርም ሪፖርቱ በ282 ሚሊዮን የተያዙና 610 ሺህ ህይወታቸው ያለፉት በ2024 መመዝገቡን አናዶሉ ዘግቧል። ይህም ካለፈው ዓመታት ጋር ሲነጻጸር በ9 ቢሊዮን ብልጫ መኖሩና 95 በመቶ የሚሆኑት ሞት የተከሰቱት በዓለም ጤና ድርጅት የአፍሪካ ክልል ሲሆን በአብዛኛው ከ5 ዓመት በታች የሆኑ ህጻናት ናቸው።